ሰላም ጤና ይስጥልኝ። እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። አንድ ወዳጄ የጠየቀኝን ጥያቄ መነሻ አድርጌ ጥቂት ነገር ለማለት ፈልጋለሁ። በተደጋጋሚ ኢንቦክስ ይደረግልኛል። ኮንቶማ ማለት ምን ማለት ነው ተብሎ በተደጋጋሚ ኢንቦክስ ተደርጎልኛል። እንግዲህ እስከዛሬ ኮንቶማ ማለት ምን ማለት ነው የሚለውን ነገር ላላወቃችሁ ዛሬ አንድ ነገር ልንገራችሁ። ኮንቶማ ማለት በጥሬው ሲተረጎም ካንተ ማ እንደማለት ነው። ዛት ሚንስ ብዙ ህዝብ ነህ አንተ። ስለዚህ ራሱን የቻለ ዶክመንት አለ። አሁን ይሄንን ከነካካው ረጅም ታሪክ ነው የሚሆነው። በዋናነት ግን ኮንቶማ ማለት ተበታትኖ የሚኖር እጅግ በጣም ብዙ ህዝብ ማለት ነው። ስለዚህ ወዳጄ በተደጋጋሚ ኮንቶማ ምንድን ነው ላልከው ይህ በቂ ይመስለኛል። በሌላ አገላለጽ ደግሞ ኮንቶማ ማለት ከረንት በ86ኛ በብሔረሰቦች ተርታ የተሰለፈ ተመዝግቦ ያለ ኢንተርኔት መጠቀም የሚችል ማንም ጎግል አድርጎ ማየት የሚችል ብሔር ማለት ነው። ስለዚህ አንዳንዶች ኮንቶማ ብሔር አይደለም ብለው ይሟገታሉ። ወዳጄ እኛ ኮንቶማዎች አሁን ላይ እየሄድን ያለው ርቀት በ86ኛ ላይ የተመዘገበው ሪኮግኒሽን ይሰጠን እንደ ማንኛውም ብሔር ብሔረሰቦች ወረቀቱን ተቀብለን በብሔረሰቦች ተርታ መሰለፍ ነው የቀረው። ይህንን መንግስት ሪኮግኒሽን እንደሚሰጥ ኦልሬዲ ይታወቃል። አንዳንዶች ተርመሰመሳችሁ፣ ተቃጠላችሁ። ኮንቶማ የሚባል የለም። እኔ በጣም ከሚገርመኝ ነገር ልንገራችሁ። ኮንቶማ 46 ጎሳ አለ። ጀስት ጎሳ ምንድን ነው? ጎሳ ማለት በአንድ ብሔረሰብ ውስጥ ላይ በወንድ የሚጠራ የብሔረሰቡ አካል ማለት ነው። የጎሳዎች ጥርቅም ነው አንድን ብሔር የሚመሰርተው። ስለዚህ 46 በወንድ የሚጠራ ጎሳ አለ። ለዚህም አንድ ሰው የአባቱን ጎሳ ማወቅ አለበት፣ የእናቱን ጎሳ ማወቅ አለበት። ከዚህ አንጻር ኮንቶማ ራሱን የቻለ ብሔር ነው። ወዳጄ ያነሳው ጥያቄ የተመለሰ ይመስል። ስለዚህ እያንዳንዱን ነገር ተንትኖ ማስረዳት ያስፈልጋል ለማያውቁት። እኛ እያልን ያለነው መንግስት በአስቸኳይ የኮንቶማን እውቅና ለሚዲያም ለህዝብም ያሳውቅ። ከዛ በኋላ መንግስት የሚሰጠን ነገር እንቀበላለን። ሌላው ነገር ለኛ አይጠቅምም። አመሰግናለሁ።